ሰላም ሰላም ቤተሰቦች እንደምን አላችሁ? ዛሬ ደግሞ በዩቲዩብ ቪዲዮ ለአዳዲስ የዩቲዩብ ጀማሪዎች እንደዚሁም ቪዲዮ ለመስራት ለተቸገራችሁ ቻትጂፒቲን በመጠቀም እንዴት የዩቲዩብ ቪዲዮን ከስክሪፕት ጀምሮ ታይትልስ እና ኪወርድስ እንዲሁም ዲስክሪፕሽን እንዴት እንደምንሰራ አሳያችኋለሁ። ተከታተሉ። ስለዚህ በመጀመሪያ ጉግል ክሮም ላይ ገብተን ቻትጂፒቲን እንፈልጋለን ማለት ነው። ሰርች ባሯ ላይ ቻትጂፒቲ ብለን በመጻፍ እንደዚህ ሰርች አድርገን እንፈልጋታለን። በመቀጠል ፔጅ ይመጣልን። እዛ አስኪንግ ኤኒቲንግ የሚለው ላይ የራሳችንን ጥያቄ እንጠይቃለን ማለት ነው። እኔ አሁን ለዛሬ ለማሳየት የፈለኩት ቪዲዮ ምንም መሰረት ያደረገ ነው። የታዋቂ የእግር ኳስ ተጫዋቾችን የህይወት ታሪክ ነው። በዚህ መሰረት የክርስቲያኖ ሮናልዶን የህይወት ታሪክ እንዲሰራ ነው የፈለኩት። በዚህ መሰረት ተጠይቋለሁ ማለት ነው። ስለዚህ በመጀመሪያ ጽፍ ያዘጋጀውታል ወርድ ላይ እንደዚህ በያዘጋጅቻለሁ። give me a YouTube video titles scripts based on the story of football players Cristiano Ronaldo, child history within his family, mothers, sisters, brothers, school life, football history እና ዋይፍ እና ችልድረኑ ጋር ያለውን ሂስትሪ በ5 ፓራግራፍ ለቪዲዮ የሚሆን ስክሪፕት ይሰራልኝ አልኩት። ከዛ ደግሞ በተጨማሪ ለዚህ ቪዲዮ ዲስክሪፕሽን እና ኪወርዶችን እንዲሰራልኝ እንደዛ አዘዋለሁ ማለት ነው። እንደምታዩት ባዘዝኩት መሰረት 5 አይነት ለቪዲዮ የሚሆኑ ታይትሎችን አማራጭ ሰጥቶልኛል። ከነዚህ ውስጥ የተሻለውን መርጬ ወስዳለሁ ማለት ነው። ከዛ በመቀጠል ቪዲዮ ስክሪፕት እንደዚህ እንደምታዩት በ5 ፓራግራፍ ነበር ያዘዝኩት። በ5 ፓራግራፍ ሰርቶልኛል። እንደምታዩት የመጀመሪያው ላይ የክርስቲያን ሮናልዶ የህፃንነት ህይወቱና ከቤተሰቡ ጋር የነበረውን በፓራግራፍ ላይ ሰርቶልኛል። ሁለተኛው ደግሞ ስኩል ላይፍ እና የእግር ኳስ አጀማመሩን በተመለከተ ፓራግራፍ 2 ላይ ሰርቶልኛል። ፓራግራፍ 3 ላይ የፉትቦል ሂስትሪው ማነው ጆርኒው የነበረውን ጀምሮልኛል ማለት ነው። ከ2003 ጀምሮ እንደ ኢሮፒያኖች አቆጣጠር እስካሁን ድረስ ያለውን ነገር እንደዚሁ እናንተ ማስፋት ትችላላችሁ። በተጨማሪ ያዛችሁት እዚህ ድረስ ሰርቶልኛል። አራተኛው ላይ ደግሞ ሚስቶችና ችልድረኑ ጋር የነበረውን ታሪኮች እንደዚሁ በፓራግራፍ 4 ተሰርቶልኛል። ከዛ ደግሞ አምስተኛው ፓራግራፍ ላይ የመጨረሻው ላይ ኢንስፓየርና ሌጋሲ እርዳታ ላይና ሰዎችን ኢንስፓየር የሚያነሳሳ ታሪኮችን ጽፎልኛል ማለት ነው። በመቀጠል ደግሞ ለቪዲዮ ዲስክሪፕሽን እንደምታዩት ጥርምጥና አድርጎ ግልጽ በሆነ መንገድ ለቪዲዮ ዲስክሪፕሽን ሰርቶልኛል ማለት ነው። ሌላው ደግሞ ኪወርዶች ላይ የምናስገባቸው አጫጭር ቃላቶችን እንደዛ አዘጋጅቶልናል ማለት ነው። ስለዚህ ቀጣይ ስቴፕ ምንድነው? እነዚህን ስክሪፕት የተሰጠንን ወደ ስፒች መለወጥ ነው። የተለያዩ አርቲፊሻል ኢንተለጀንሲዎችን በመጠቀም እነዚህን ከቴክስቶች ወደ ስፒች እንለውጣቸዋለን ማለት ነው። በፈለግነው ቋንቋ በእንግሊዘኛው ወይ በአማርኛ ለውጠን እንሰራለን ማለት ነው። ስክሪፕቱ በዚህ መስሎ ያልቃል ማለት ነው። ከዛ በመቀጠል የሚሆነው ምንድነው? ቪዲዮ ዲስክሪፕሽኑን ኪወርዶቹንም ቪዲዮን አዘጋጅተን ካስገባን በኋላ የመጨረሻው ደግሞ ምን ይሆናል? ተምኔል እንዲያዘጋጅልን ማዘዝ ነው ማለት ነው። ስለዚህ ተምኔል እንዲያዘጋጅልን ሲምፕሊ ሜክ ኤ ተምኔል ብለን ማዘዝ እንችላለን። በምንጽፍበት ጊዜ ተምኔል አዘጋጅቶልን ያመጣል ማለት ነው። እኔ በመጀመሪያ ያዘዝኩት ተምኔል ነበረ። ያው እንደዛ አድርጎ ሰርቶልኛል ማለት ነው። ከስክሪፕቱ ከዲስክሪፕሽኑ በኋላ ሜክ ኤ ተምኔል ብዬ ጽፌለት ይሄንን የሚያምር ተምኔል ሰጥቶልኛል። ስለዚህ ይሄንን ወስጄ ቪዲዮ ላይ ያስገባለሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ። ለተከታታይ ቪዲዮ ሰርቼ በመለቅበት ጊዜ እንዲደርሳችሁ ቻናሉን ሰብስክራይብ እና ሼር አድርጉልኝ። አመሰግናለሁ። ቻው ቻው።